مرحبا. وده حديث سنقبا 602 حديث درسنال. وعن عياض بن حمار رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملك تنيا منالو إن الله أوحى إلي الله سبحانه وتعالى ودني وحي ملكت أورد اللين آلو أن تواضعوا مالت تنانسوا مالتنا تنانسوا حتى لا يفخر يبلاي قرنيا وينم يبلاي النت سميت اسكما يسماو درس أحد عندم سو على أحد بأند سو لاي مانم بمانم لاي يبلاي النت سميت بما يسماو ملكو تنانسو ولا يبغي دنبرم من دا يالف بما يالف ملكو أحد على أحد عنده باندو لاي دنبر بما يالف ملكو قلبت ياللوم يللوم እኩል ጉልበት ያለው መሪዎቻችን እንዴት ነበሩ? አብረው ከደሃ ጋር ጥላ ስር ነበር ሲተኙ የነበሩት። ጥላ ስር ድንጋይ ተንተርሰው ሲተኙ ነበሩ። እነ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እና አቡበክር ከዛም በኋላ የነበሩ ኸሊፋዎች እንደዚህ ነበሩ። ከሙእሚን ጋር አንድ ላይ መሪ እንኳን መሪ ከንቱ ከተመሪው አይለይም፣ ተመሳሳይ ነበሩ። ኃይል ግን አላቸው። በደንብ አድርገው ጨብጠው መያዝ ይችላሉ። ቁዋ አለ፣ ፓወር አለ። مع ذلك መተናነስ ነበራቸው። ዛሬ ሀያል ከሆነ አንድ ሀገር ጨቋኝ ነው የሚሆነው። ምልክቱ ምን ሲሆን ነው የምናውቀው? ጭቆና ሲሆን ነውና رواه مسلم يزغبوت حديث ነው. وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال ابي هريره ነብያችን صلى الله عليه وسلم ብለዋል ይላሉ ما نقصت አታጎድልም صدقه صدقه ምጽዋት አታጎድልም ሚማል ከገንዘብ ይሄን መቀበል ነው። በቃ እንደመጣ መቀበል ነው። ሰደቃ ከምን አያጎድልም? ከገንዘብ አያጎድልም። በምትኩ የሆነ ምላሽ አለው። ወይ ከበላ መከላከያ ነው ወይንም ደግሞ ምትክ ይኖረዋል ማለት ነው በምላሹ። ወማ ዛደ አላሁ ዐብደን አላህ ለባሪያ አይጨምርለትም ቢዐፍዊን ይቅር በማለቱ ትቼልሃለሁ ከተበደለ በኋላ በቃ ትቼልሃለሁ አፈውቱ ሊላህ ካለ ኢላ ዒዘን ክብርን እንጂ ሌላ አይጨምርለትም። ክብር ያገኛል ማለት ነው አላህ ጋር ሱብሓነላህ። ወማ ተዋضዐ አሐዱ ሊላህ አንድም ሰው ለአላህ ብሎ አይተናነስም ኢላ ቢሆን እንጂ ረፈዐሁ ላህ ያለ ምላሽ አይቀርምና ይሄ ተግባሩ አላህ ከፍ ያደርግለታል። ደረጃውን ምን ያደርግለታል? ከፍ ያደርግለታል። ወዐን አነስ ረዲየላሁ ዐንሁ አነስ ብኑ ማሊክ አላህ ስራቸውን ይውደድላቸው አነሁ እሳቸው መራ ዐላ ሲብያን በህፃናቶች ጋር አለፉ፣ በህፃናቶች መሃል ማለት ነው። ፈሰለመ ዐለይህም አሰላሙ ዐለይኩም ብለው ሰላምታ አወረዱ ለህፃናቶች። ወቃለ ከዛም ለዚህ ተግባራቸው ሱና እየተከተሉ እንደሆነ ለማሳወቅ ምን አሉ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም የፍዐሉ የአላህ መልእክተኛ ይሄን ያደርጉ ነበር፣ አሁን እኔ ሳደርግ ያያችሁትን አሉ። ለህፃናት ልባቸው ለስላሳ ነበር። ህፃናትን ሳይቀር ንጉስ ነኝና ህፃናት ጊዜ የሚሰጣቸው አይደሉም ብለው አያስቡም ነበር። ሰላምታ ያቀርቡላቸው ነበር እና አነስም ይሄን ያደርጉ ነበር። እኛም እንደዚሁ ከህፃናት ጋር ጊዜ ብናሳልፍ ችግር እንደሌለ ወይንም ለነሱም ክብር መስጠት እንዳለብን የሚያሳይ ነው። ወዐንሁ አነስ ናቸው ይሄኛውንም የሚያወሩት ቃለ አሉ ኢን ካነት ልአማ አንድ ሴት ህፃን ነበረች ይላሉ ሚን ኢማኢ አህሊ ልመዲና ከመዲና ህፃናቶች አንዷ የፈለገች ህፃን ማለት ነው ነበረች። ለተእኹዙ ቢየዲ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ምርጡን ሰው በእጇ ትይዛቸው ነበር። እጃቸውን ይዛ ፈተንጠሊቅ ይዛቸው ትሄድ ነበር። ፈተንጠሊቁ ቢሂ ሐይሱ ሻአት የፈለገችበት ይዛቸው ትሄድ ነበር። ይዛ የጎተተች ይዛቸው ትሄድ ነበር። አብረዋት ይሄዳሉ። የሚሰማት ደስታ አስቡት። እንደዚህ ማቅረብ ህፃናትን ማቅረብ እንደ ትልቅ ሰው ማማከር አይገባቸውም አይምሰለን፣ ይገባቸዋል። ዛሬ ባይሆን ነገ ሲደገም ይገባቸዋልና ማለት ነውና ለህፃናቶችም ክብር መስጠት ሀዘኔታን ማሳየት አለብን። የኛም ነብይ አለይሂ ሰላቱ ወሰላም እንደዚህ ነበሩ። رواه البخاري ቡኻሪ ያወሩት ሐዲስ ነው፣ ሰሒህ ነው። وعن الاسود بن يزيد اسود ይባላሉ ቃለ አሉ سئلت عائشة رضي الله عنها
እናታችን አይሻ ተጠየቁ ይላሉ ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የስነዑ ፊ በይቲ የአላህ መልእክተኛ ቤት ውስጥ ሲሆኑ ምን ነበር የሚሰሩት ተብለው ተጠየቁ ባለቤታቸው አይሻ ማለት ነው ቃለት ካነ ነበሩ የኩኑ ፊ ሚህነቲ አህሊ ቤተሰቦቻቸውን በማገዝ የቤት ስራ ላይ ይጠመዱ ነበር ተመልከቱ ከንግስና ከክብር ጋር የሚገናኝ የሚጋጭ ነገር አይደለም ቤት ውስጥ ስራ ይሰሩ ነበር የተቀደደ ሲሰፉ የተበላሸ ሲያስተካክሉ ነበር የሚታዩት ያግዙ ነበር ቤታቸው ውስጥ ያኒ ኺድመተ አህሊ ቤተሰባቸውን መኻደም ማለቷ ነው فإذا حضرت الصلاة صلاة ሲደርስሳ እዛው እየተሻሹ አይቀሩ خرج إلى الصلاة ቀጥታ ወደ ሰላት ይወጡ ነበር ሰላት الصلاة على وقتها مقدم ስለሆነች على كل شيء እሷን ቶሎ ብለው አዛን ሲል ይወጡ ነበር ማለት ነውና ቤት ውስጥ ሲሆኑ ያግዛሉ እኛም ቤት ውስጥ ስንሆን ይሄ የሴት ስራ ነው ይሄ የወንድ ስራ ነው ብለን ማጣጣል መከፋፈል ሳይሆን በተመቸ ሰዓት ባልደከመን ሰዓት ማገዝ ሱና መሆኑን የሚያሳይ ነው እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መተናነስ ለኛም መተናነስ አርአያ መመሪያ እንደሆነ ጠቋሚ ነው ማለት ነው ከርዕሳችን ጋር ተዛምዶ አለው وعن ابي رفاعه تميم بن اسيد رضي الله عنه قال الله سراچون يددلاچو ابي رفاعه من قالوا انتهيت الى رسول الله صلى الله عليه وسلم يا الله ملكتኛ ጋር መጣሁኝ ሲመጡ ጁሙዓ ነበር وهو يخطب خطبه ያደረጉ ነበር የመጡት ሪፋዓ ሲመጡ የአላህ መልእክተኛ ኹጥባ ያደረጉ ነው فقلت يا رسول الله انت يا الله መልእክተኛ አልኳቸው አቢ ሪፋዓ ናቸው የሚሉት رجل غريب እንግዳ ሰው ነኝ አልኳቸው አለ جاء يسأل عن ديني ስለ ዲኑ ስለ እምነቱ ለመጠየቅ ዕውቀት የሌለኝ ሆኜ ለመጠየቅ የመጣሁ ሰው ነኝ አላቸው لا يدري ما دينه ዲኑ ምን እንደሆነ አያውቅም መስለም ብቻ እንጂ ስለ ዲን መመሪያዎች ማቀው ነገር የለኝም አለ فأقبل علي رسول الله صلى الله عليه وسلم يا الله መልእክተኛ ወደኔ መጡ ከኹጥባ ወርደው ከሚንበራቸው ሄዱ ወደሱ ወደ አቢ ሪፋዓ وترك خطبته خطباቸውን ትተው حتى انتهى إلي እኔ ጋር እስኪደርሱ ድረስ ሄደው ማን ጋር ደረሱ አቢ ሪፋዓ ጋር ደረሱ فأتي بكرسي ወንበር አመጡላቸው ሰሃቦቹ فقعد عليه እዛ ወንበር ላይ ቁጭ አሉና وجعل ገቡ ጀመሩ ምን يعلمني مما علمه الله الله ካሳወቃቸው ዕውቀት ማካፈል ጀመሩ እኔን ማሳወቅ ጀመሩ ተመልከቱ እዚህ ጋር ኹጥባ የሚመከሩ ሰዎች ምናልባትም አብረው የቆዩና በቂ ምክር እያገኙ ያሉ ናቸው ያኛው አዲስ ሰው ነው ለሱ ለአንድ ሰው ብለው ወርደው ሄደው አናገሩት እና ከዚህ የምንማረው ነቢያችን ሰለላሁ ዐለይሂ ወሰለም ለአንድ ሰው ሳይቀር ክብር እንዳላቸው ነው ሌላው ኢማም ጁምዓም ላይ እንቅስቃሴ ማድረግ እንደሚችል የሚያሳይ ነው አሁን አንድ ኢማም አሁን ልጁን ይዞ ቢወጣ ሚንበር ላይ ኹጥባ ለማድረግ አብሮ ከጎኑ አርጎ ቢወጣ በማግስቱ አይኖርም ይባረራል እንደዚህ መሆን የለበትም ኢማም የሆነ ሰው መስለሃ ያያየ ስተቶች ካሉ እየተመካከሩ ኢማም ነው ኢማም ማለት መሪ ማለት ነው ኢማም ማለት ተመሪ ሳይሆን መሪ ማለት ነው እንግዲህ ወደድንም ጠላንም ይሄን ነው ዑለማዎችም ይሄን ነው የሚያስቀምጡት እና ሰዓቱንም የሚወስነው የአዛን የኢቃም ሰዓት ማለትም የኢቃም ሰዓት ኢማሙ ሳይነሳ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልክ ሲወጡ ሰዓት አርፍደው ነው የወጡት ሲወጡ ሰሃቦቹ ቆመዋል ቁጭ በሉዋል እና እኔ እሳቸው ሳይመጡ ወይንም ኢማም ሳይመጣ መነሳቱላ ይጠላል ከራሃ አለው ይጠላል ለምን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሳይመጡ አይነሱም ነበር ከዛ በኋላ ሰሃቦቹ እሳቸው ሲመጡ ይነሱ ነበር አንድ ጊዜ የምታስታውሱት ከሆነ ሐዲሱን መጥተው ሊያሰግዱ ባሉበት ኢቃም ከተባለ በኋላ ትዝ አላቸው ጀናባ ናቸው ለካ አልታጠቡ ከዛ ሂደው ጠብቁኝ እዚህ ቁማችሁ ጠብቁኝ ያሉና ሂደው ታጥበው መጡ ከዛ አሰገዱ እየተንጠባጠበ ውሃው በዚሁ ሙስተዕመል አለመኖሩን የሚያሳይ ሐዲስ ነው
ውዱ ያረግንበት የታጠብንበት ውሃ ምንም ችግር እንደሌለው ቢንጠባጠብ የሚያሳይ ነው። ወዓላ ኩሊን ምንድነው ኢማም አሁን እንደዚህ አሁን ለምሳሌ ውዱ ላርግ ብሎ ቢሄድ አንድ ኢማም የሚጠብቅ ሰው አለ ትክስት አድርጎ አይደለም መታጠብ ውዱ እንኳን እዚሁ ሸጥ አድርጌ ልምጣ ለማለት እንኳን ያስቸግራል። እና ሚማ علمه الله ካሳወቃቸው ማሳወቅ ጀመሩ። አቢ ሪፋዓ ይሄን ይላሉ። ثم اتى خطبه ከዛ ወደ ኹጥባቸው ተመልሰው ሄዱና فأتم آخرها የመጨረሻዋን ፓርት ሞሏት ኹጥባውን ጨረሱት ማለት ነው። رواه مسلم የዘገቡት ሐዲስ ነው። وعن أنس رضي الله عنه أنس بن مالك الله سراچون يددلاچو أن رسول الله صلى الله عليه وسلم يا الله ملكتنيا كان نبروا إذا أكل طعاما مجب سيبلو لعق أصابعه الثلاث ሶስት ጣታቸውን ይልሱ ነበር። ሶስት ጣታቸውን ይልሱ ነበር ከተመገበው ከጨረሱ በኋላ። መጠየፍ የለብንም ሱና ነው መተግበር ነው። ሱና ስለሆነ ምን ማድረግ ነው መተግበር ነው። እና በአምስት ጣቱም የተመገበ አምስት ጣቱን መላስ አለበት ማለት ምግቡን ማንሳት አለበት። ምግቡን ጣቱ ላይ ያለውን ማንሳት አለበት። እና ይሄ እኛ ካልሰራንበት ያ ኢኽዋ እኛ ሰው የፈለገውን ይበል ወላሂ እኛ ክብራችን ያለው በሱና ነው። ሱናን በመተው አይደለም። ሱናን በመተው መከበር አንችልም። ባይሆን አፈጻጸሙ ላይ ወቀሳ በሚያመጣ ወይንም ጥላቻ ያላቸው ሰዎች ጥላቻ በሚጨምርላቸው መልኩ መሆን የለበትም ስንሰራም ማለት ነው። ሱናን ነገር ኢንሻአላህ ከአዛን በኋላ እንቀጥላለን። ቢስሚላሂ ራህማኒ ራሂም እና በሱና ኢዕቲዛዝ ክብር ሊሰማን ይገባል ነው እያልን ያለ ነው። እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አነስ ባስተላለፉት ሐዲስ ላይ ቃለ አሉ ኢዛ ሰቀጠት በወደቀች ሰዓት ሉቅመቱ አሐዲኩም የአንዳችሁ ሉቅማ ወይንም ጠብታ ማለት ነው ጉርሻ በወደቀች ሰዓት ፈልዩሚጥ ዐንሃ አልአዛ ከዛች የወደቀች ምግብ ላይ አዛዋን አስቸጋሪ ነገርን ያስወግድባትና ቆሻሻ ካለው ማለት ነው። ወልየእኩልሃ ከዛም ይመገባት እንዳይጠየፍ ነው። ወላ የደዕሃ ሊሸይጣን ለሸይጣን እንዳይተዋት ያችን ነገር ማን እንዳይበላት ሸይጣን እንዳይበላት ጠላት ማለት ነው። ወአመራ አንቱስለተ ወአመራ እንደዚሁ አዘዋል አንቱስለተ ልቀስዓ ቀስዓ ማለት ገበቴ ማለት ነው። ገበታ ወይንም ትሪ እንዲላስ እንዲ ማለት እንዲጠረግ ማለት ነው። በጣት ጥርግ ተደርጎ የተረፈ መረቅ እንኳን ካለ መጠጣት አለበት። እንደዚህ ነው ጥርት ብሎ ነው መነሳት ያለበት። እና ይሄንን እዚሁ መድረክ ላይ ሱብሃንአላህ እኛ እንግዲህ ግንዛቤያችን እኮ ነው። እና እዚሁ መድረክ ላይ የሚያቀሩ አንድ ሼኽ ትልቅ ሼኽ ናቸው። ምግብ ቤት ትልቅ ሆቴል ወስዷቸው አንዱ ጋበዛቸው። ተመግበው ሲጨርሱ ሲነግሩኝ ነው። እና ጣታቸውን ሲልሱ ሙስሊም ነው የጋበዛቸው የሙስሊም ምግብ ቤት ነው ያሉት። እና ያው አፍሯል እሱና ነጋዴ ነው። አራት ላሱ እጃችሁን ምግብ ልጨምር እንዴ አላቸው። ኧረ ጠግቤ ያለው ሱና ስለሆነ ነው አሉት። አልኩት አሉ ለችግር የሰሩትን ሁሉ ሱና ነው እያላችሁ እንደዚህ ያክል ማለት ነው። እና እንደዚህ አይነት ግንዛቤ ያለው ሰው አለ። እንደዚህ ማሰብ የለብንም እኛ ክብራችን ሰው አይቶ እንኳን ምንም ይበል እኛ በሱና እንከበራለን ነው ምንለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስተማሩትን ነገር ቃል በቃል ኮቴ በኮቴ መከተል መተግበር ነው ከኛ የሚጠበቀውና ይሄንን ለማስታወስ ነው። እንደዚህ ብንባል እንኳን መደናገጥ የለብንም ነው ሚል አይጠፋምና ቃለ እና ቀስዓ ትሪ ወይንም መመገቢያ ሳህን መጠረግ አለበት ብለው አዘዋል። ቃለ ፈኢነኩም ምክንያቱን ሲናገሩ እናንተ እኮ ላ ተድሩነ አታውቁም ፊ አይ ጠዓሚኩም ልበረከ በረካ ያለው የዛ የምግብ ማዕና ትርጉም ያለው የት ጋ እንደሆነ አታውቁምና
እዛ አሁን መጨረሻ ላይ ያነሳሃት ጠብታ ላይ ሊሆን ይችላል። ያቺ ልትሆን ትችላለች አንተን ወደ ዒባዳ ወደ አምልኮ የምትገፋፋህ ለሰውነትህ ጥሩ መንፈስ የምታላብስህ ምግብ እሷ ልትሆን ትችላለች። እና رواه مسلم يزقبوت صحيح حديث نو. وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال يا الله ملكتنيا صلى الله عليه وسلم من إلى أبو هريرة بورد حديث ما بعث الله نبيا الله سبحانه وتعالى نبي ألا كم إلا بهون نجي كلهم نبي لمالتنا رعى الغنم في يلني تبك بهون نجي. قال أصحابه صحابه شو طيقواتشو وأنت أنتم في يلتبك هل اندي كلهم نبي في يلتبك والسيلو الساتشوم نبي اندمهوناتشو في يلتبك هل وي آلواتشو. فقال نعم أو آلو قبل النبوة نبي سايد الرقوبة فيت في يليقدو نبر. كنت أرعاها تبك نبر على قراريطة بكفية بجعل تبك نبر وينم يبوتا سمنهم يالو آلو تبك نبر في يلوچن لأهل مكة لمكة سوچ بكفية تبك الله چه نبر آلو. إن نبياتوچ يتكفسوا النبروم نوعنا نبياتوچ እንዲህ ትናንሽ ነገሮችንም ለኛ ትንሽ የሚመስሉ ነገሮች ይሰሩ ነበር። ከስብ እስከሆነ ድረስ የነብያቶች መንገድ ነው ሐላል ይሁን እንጂ ማለት ነው። رواه البخاري وعنه عن ابي هريره عن النبي صلى الله عليه وسلم قال يا الله ملكتኛ አሉ لو دعيت بتطرا አሉ الى كراع ወደ ሸሆና እግር ማለት ነው ወደ እግር የተዘጋጀበት ቦታ ብትጠራ አው ዚራዒን ወይንም ጥሩ ታፋ ወደ ተሰራበት ቤት ብትጠራ ለአጀብት መልስ ይኖረኛል አሉ። ለሁለቱም ሄድ ነበር አሉ ወደ ተጠራሁበት። መረቅ ነው ዛጋ ስጋ የለም አጥንት ብቻ ነው። እዛኛውም ጋር ደግሞ የተጠሩበት ቦታ ስጋ ደና ስጋ አለ አከብር ነበር አሉ ጥሪ። ይሄ ለሸሆና ነው እንደሚጣራኝ መረቅ አድርጎ ብሎ ብዬ አልንቅም ነው። ወለው ኡህዲየ ኢለየ ወደኔ ደግሞ ቢሰጠኝ አምጥተው ቢሰጡኝ ዚራዑን ጥሩ ስጋ ክንድ ቢሰጠኝ አው ኩራዕ ወይንም ሸሆና ቢሰጠኝ ለቀቢልቱ እቀበላለሁኝ አሉ። ስለዚህ ኩራት የሳቸው አልነበረም። ኩራት ለአንድ ሙእሚን የማይገባና የአላሁ ስብሓንሁ ወተዓላ ብቻ ነው ኩራት። ረዋሁ ልቡኻሪ ቡኻሪ የዘገቡት ሐዲስ ነው። ወዐን አነስ ረዲየላሁ ዐንሁ ቃለ አነስ ብኑ ማሊክ ምን ይላሉ? ካነት ናቀቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ግመል ነበረች። አልዐضባ ዐضባ የምትባል ግመል ነበረቻቸው። ላ ቱስበቅ ልዩ መለያዋ አትቀደምም ነበር። የእሳቸው ግመል ምን አትደረግም? በውድድር በፍጹም የሚቀድማት ግመል የለም። አው ላ ተካዱ ቱስበቅ ወይንም በፍጹም ለመቅደም የሚታሰብ አይደለም አይደረስባትም ለመቅደም። ፈጃአ አዕራቢይ አንድ የገጠር ሰው መጣ አንድ ቀን ማለት ነው። ዐላ ቀዑድላህ ወጣት ግመል ጋልቦ መጣና ፈሰበቀሃ ሲያወዳድሩ ማን ቀደመ? ይሄ የገጠሩ ሰው በወጣት ግመሉ ምን አረጋት? የእሳቸውን ግመል ቀደመ። ፈሸቀ ዛሊከ ዐላ ልሙስሊሚን ሙስሊሞች በሙሉ ደነገጡ። ፈሸቀ ዐለይህም ማለት ጨነቃቸው። እንዴት ብለው ሐታ ዐረፈሁ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ገባቸው። ፈቃለ አሉ ሙስሊሞች መጨነቃቸው መደንገጣቸው ስለገባቸው ሐቁን ዐለላህ በአላህ ላይ የሚገባ ነው ተገቢ ነው አሉ። ተመልከቱ አላ የርተፊዐ ሸይ ከፍ ለማለት የዘላለም ሆኖ ያንን ጉልበት ማስጠበቅ የሚፈልግ ሰው እቺ ደና ምክር ናት። እቺ ሐዲስ አላህ ይጠብቀን። አላ የርተፊዐ ሸይ አንድም ነገር የበላይ ላይሆን ሚነ ዱንያ ከዱንያ አካል አንድም የበላይ ላይሆን ኢላ ወضዐሁ አላህ ምን ያረገው ቢሆን እንጂ የበታች ያረገው ቢሆን እንጂ የበላይነቱን የሚያስጠብቀው አላህ ነው። የበላይ የለም ማን ቢመጣበት እንጂ የበላይ ቢመጣበት እንጂ። በእኛ ሀገር መንግስት የበላይ የተባለ አይወድቅም የተባለ ይወድቃል።
በዓለም ላይ እንደዛ ነው። ሀያላን የተባሉ ሀገሮች ይበለጣሉ፣ በኢኮኖሚውም በውጊያውም በአቅም ግንባታ በሁሉም ዘርፍ ይቀደማሉ። ማንም የዓለም ገዢ ሆኖ መኖር አይችልም፣ ይቀደማል። ተቀድመዋልም አሁን ሀያላን ነን የሚሉት ሱብሃንአላህ። አሁን ምንድነው የቀራቸው? ጉራ ብቻ ነው የቀራቸው። እኛ ሀያላን ነን። በዚህ ሰሞን ትራምፕ ያለውን ሰምታችኋል? ሱብሃንአላህ 50 ጊዜ ወይንም 100 ጊዜ ዓለምን ማጥፋት እንችላለን አለ። ዓለምን አንድ ጊዜ አጥፍቶ ሁለተኛ ዙር አሁንም ማጥፋት እያለ 100 ጊዜ ሊደቁ ሰው ማለት ነው። እና ሱብሃንአላህ ይሄንን የአላሁ ሱብሃነሁ ወተዓላን ጉልበት የአላህን ኃይል በቃ እያዩ እኮ ነው፣ አይናቸው እያየ። ባለፈው የመጣውን እሳት በስንት ወር ነው የፈጀባቸው? ስንት ሳምንት ነው የፈጀባቸው? ተመልከቱ። ዝናብ እናዘንባለን፣ ማዝነቢያ ማሽኖች አሉን፣ ዳመናን ስበን ፈጥረን እናዘንባለን ያሉ ሰዎች ያን እሳት ማጥፊያ ዝናብ አላገኙም። አሁን ጎርፍ እየበላቸው ነው። ብዙ ህንፃዎች እየተዋጡ ነው በጎርፍ በዚህ ሰሞን ዛሬም ብዙ ግዛቶች። ይሄንን ማጥፋት አልቻሉም። ከበላያቸው ፓወር አደገኛ ኃይል አላሁ ሱብሓነሁ ወተዓላ የፈለገውን ነገር መስራት እንደሚችል እያሳያቸው፣ ግን እነሱ ይሄን ለመስማት ይሄን እውነታ ለመስማት ዝግጁ አይደሉም። እነሱ የሚያስቡት የራሳቸውን ኃይል ብቻ፣ ያንን እየደሰኮሩ ሀያላን ነን እያሉ ሰዎችን እያሸበሩ እያስፈሩ መኖር ነው። ገዛዎችን ሐዲሱን ሰዓቱም ስለሄደ ብዬ ነው። ገዛዎችን ለማንበርከክ ዓለም በሙሉ ሰርቷል። ኩፋሩ ከዓለም አሜሪካን በእርዳታ በወታደር በገንዘብ በሁሉም ዘርፍ በማማከር በሳተላይት ከሚገኙ መረጃዎች በዚህ ሁሉ አግዘዋል። አውሮፓዎች በጦር ዱርዬዎች ከእስር ቤት የተፈቱ ሳይቀሩ ተሳትፈዋል። ውጊያ ላይ ሜዳ ላይ ወጥተው ተዋግተዋል ከገዛዎች ጋር ከሐማስ ጋር ማለት ነው። ማዓ ዛሊክ የሚችሉትም በሙሉ አድርገው በተኑት እንደ ሐማስን አለ። ዛሬም መሬቱ ላይ ፈራጅ ሆኖ ቁጭ ብሏል። ዛሬም የአላህን ኃይል አላህ ሀያል እንደሆነ እያሳየ ነው። ዛሬ ጀሃነም እናደርጋለን አለ ገዛን። ቅዳሜ ያለፈው ቅዳሜያ ሙሉ ወታደር ካልፈቱ የእስራኤልን ታጋቾች በሙሉ ያለምንም መስፈርት እርዳታ ሳይገባ ካልፈቱ ምን እናደርገዋለን? ገዛን ጀሃነም አደርገዋለሁ አለ። ቅዳሜ አለፈ። ቅዳሜ የሚገርማችሁ ሰዓቱ ላይ አጠቃላይ ዜናዎች ብዙ የዓለም አቀፍ ዜናዎች በቃ ገዛ ላይ በኃይለኛ ውጥረት ነበረ። ምን ሊመጣ ነው ብለው ማለት ነው። የለም እሁድ የለም ሰኞ የለም። ባይሆን እሁድ ሰኞ ምን አየን? 300 ምናምን ተሳቢ 160 ተሳቢ እርዳታ ድንኳን መኖሪያ ቤቶች የኮንቴነር ቤቶች ሲገቡ አየን። እና አቅም አላህ ጋር ነው። የሚችሉትን በሙሉ አድርገዋል እኮ። ዛቻ ማስፈራራት ነው እንጂ የሚያደርጉትን ነገር በሙሉ ሞክረው አልተሳካም። ማስፈራራት ነው የነሱ ዓላማ። አላሁ ሱብሓነሁ ወተዓላ ከሱ ውጪ ማንንም እንዳንፈራ አለይሰ አላሁ ቢካፊን ዐብደህ፣ አላህ ለባሮቹ ለመሆኑ ብቁ አይደለምን? አላህ ባሮቹን ለመጠበቅ ሽፋን ለመስጠት የሚችል አይደለምን? ወዩኸዊፉነከ ቢለዚነ ሚን ዱኒ፣ ከሱ ውጪ ያሉ አካላት መጡልህ አለቀልህ እያሉ ያስፈራሩሃል። ሌላ አካላት አሉ የሚጎዱህ እያሉ ያስፈራሩሃል። አላሁ ሱብሓነሁ ወተዓላ ያጠመመውን ማንም አይመራውም ይላል። ጠመዋል፣ እንዴት ይመራሉ? እንጂ እውነታው ምንድን ነው? ከአላህ ውጭ የሚፈራ ማንም እንደሌለ ነው። ጀዛኩም ላሁ ኸይረን። አላሁ ሱብሓነሁ ወተዓላ ዓለመል ኢስላሙ የሚያንሰራራበት ቀን አላህ ቅርብ ያድርግልን። ከክፉ ነገር በሙሉ አላህ ይጠብቀን። ሀገራችንንም አላሁ ተዓላ ሰላም ያድርግልን። ጀዛኩም ላሁ ኸይረን። ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን።